ሰሞኑን በስፔን ሚዲያዎች አንድ ነገር በጣም ሲወራ ነበረ። የፌድሪጎ ቫልቬርዴና አውሬል ሹዋሜኒ ግጭት። ሁለቱም የማድሪድ ኮከቦች ናቸው፣ ግን ሰሞኑን በመልበሻ ክፍል ውስጥ ውጥረት እንደነበረ ወሬዎች ተሰሙ። ይሄም አንድ ነገር ያሳየናል። በእግር ኳስ ውስጥ ጓደኝነት እንዲሁም ቤተሰባዊ ግንኙነት ቢኖርም አንዳንድ ጊዜ ግን ጫና፣ ለራስ የሚሰጥ ግምትና እንዲሁም አልሸነፍ ባይነት ጓደኝነትን ወደ ግጭት ይቀይረዋል። ዛሬ በእግር ኳስ ታሪክ ውስጥ 5 በጣም አስደንጋጭ የቡድን አጋሮች ግጭቶች እናያለን። ላይክ እና ሰብስክራይብ ያደረጋችሁ እስከ መጨረሻው አብራችሁን ቆዩ። Burgos mischt sich ein into the tunnel. ቁጥር 5 አሪያን ሮበን ከፍራንክ ሪቤሪ። በ2012 ባየር ሙኒክ በቻምፒየንስ ሊግ ሴሚፋይናል ከሪያል ማድሪድ ጋር ይጫወታል። በወቅቱ ሮበንና ሪቤሪ በዓለም ላይ ካሉ ምርጥ አስፈሪ ጥምረት ውስጥ አንዱ ነበሩ። በጨዋታው መሃል ባየር ሙኒክ ቅጣት ምት ያገኛል። ሮበን ኳሱን መምታት ፈልጎ ሪቤሪ ደግሞ የለም እኔ ነኝ ሲል አለ። ያኔ ከባድ ክርክር ውስጥ ገቡ። ከዛም በረፍት ሰዓት ወደ መልበሻ ቤት ሲያመሩ ክርክሩ ወደ ከባድ ግጭት ተቀየረ። ሪፖርቶች እንደሚሉት ሪቤሪ ሮበን ላይ ከባድ ቡጥ ያሳርፎ ነበር። ከጨዋታው በኋላም ሮበን አይኑ አጠገብ ስር ጠባሳ ታይቶበታል። ቁጥር 4 ሰንግ ዩንግሚን ከሁጎ ሎሪስ። በእንግሊዝ ፕሪሚየር ሊግ በ2020 ቶተንሃም ሆትስፐር ከኤቨርተን ጋር ጨዋታ ነበረው። የመጀመሪያው አጋማሽ ሊያልቅ ሲል ኤቨርተን ጎል የማግባት ቻንስ አገኙ። በዛም የተነሳ ግብ ጠባቂው ሁጎ ሎሪስ በሰላይ ቅር ተሰኘ። ምክንያቱ ደግሞ ሰን ወደ ኋላ የተመለሰ ሽፋን አይሰጥም የሚል ነበረ። ልክ የመጀመሪያው አጋማሽ እንደተጠናቀቀ ሁጎ ሎሪስ በፍጥነት ወደ ሰን ሮጦ ማንባረክ ጀመረ። ሰንም ምላሽ ይሰጣል። ከዚያም ሁጎ ሎሪስ ሰንን ከፈተረው። ወዲያው ተጫዋቾች መሃል ገብቶ ለያያቸው። ሆኖም ግን እስከ መልበሻ ቤት ድረስ የደረሰ ግጭት ነበረ። ቁጥር 3 ሳዲዮ ማኔ ከሌሮይ ሳኔ። በ2023 በቻምፒየንስ ሊግ ጨዋታ ባየርን ከሲቲ ጨዋታውን ሲቲ 3-0 በሆነ ተሸነፈ። ከዛ ቀደም ብሎ ግን 83 ደቂቃ ላይ ሁለቱ ተጫዋቾች ከፍ ባለ ስሜት ሜዳ ላይ ሲጨቃጨቁ ታዩ። ከጨዋታው በኋላ በመልበሻ ቤት ከፍተኛ ግጭት ነበረ። ማኔም በሳኔ ላይ ቡጢ በመሰንዘር ከንፈሩ ላይ ጉዳት አድርሶ ነበረ። በዛም የተነሳ ባየርን በማኔ ላይ የአንድ ጨዋታ ቅጣትና የ300,000 ዩሮ መቀጮ ጥሎበት ነበረ። ቁጥር 2 ግዙፉ ዝላታን ከግዙፉ ወንጌው። በ2009 በኤሲ ሚላን ትሬኒንግ ግራውንድ ውስጥ አንድ አስፈሪ ጸብ ተፈጠረ። በዚያን ጊዜ ዝላታን በቁጣውና በአግሬሲቭነቱ ጸባይ ይታወቅ ነበር። ኦኒዮ ደግሞ ግዙፍ ተከላካይ። በልምምድ ወቅት ሁለቱ ተጫዋቾች እርስ በርስ አደገኛ ፋውል ይወራረዳሉ። በዛ ቅስፈት ግጭቱ አይሎ ወደ ፊዚካል ፋይት ተቀየረ። ሪፖርቶች እንደሚሉት በወቅቱ የቡድን ተጫዋቾችና ኮቺንግ ስታፍ አባላት ራሱ ለመገላገል ከብዷቸው ነበረ። ዝላታን ራሱ በአንድ ወቅት እንደተናገረው ግጭቱ it was like life or death በማለት ከፍተኛ ግጭት እንደነበረ ገልጾታል። ቁጥር 1 ኬሮን ዳየር ከሊብ ቦየር። ይህ ግጭት በእግር ኳስ ታሪክ ውስጥ በጣም አሳፋሪ ከሆኑ ክስተቶች አንዱ ነው። በ2005 ኒውካስል ዩናይትድ ካስቶን ቪላ ያደረጉ በነበረበት ጨዋታ ቦየር ዳየር ኳስ የሰጠኝ አይደለም ብሎ በቁጣ ይጮህበታል። ዳየርም ኳስ የማልሰጥ አንተ ደካማ ተጫዋች ስለሆንክ ነው በማለት ይመልስለታል። በዚህ ንግግር የተበሳጨው ቦየር ወደ ዳየር በመሄድ በቡጢ መታው። ያኔ ሁለት ተጫዋቾች ወደ ለየለት ድብድብ ገቡ። በዛም ምክንያት ዳኛው ሁለቱም ተጫዋቾች በቀይ ካርድ ከሜዳው አባረሩ። በዛም የተነሳ በእግር ኳስ ታሪክ ውስጥ አሳፋሪው ግጭት በመባል ይታወቃል። Lee Bowyer and Kieran Dyer suddenly were at each other's throats. Two players towards him. It's a red card for Kieran Dyer, and that means it will have to be surely a red card for Lee Bowyer. It is. Good grief. እናንተስ ከነዚህ ግጭቶች ውስጥ አሳፋሪ ነው የምትሉት የትኛውን ነው? ኮሜንት ጋሩን። C'est bon.